አበባ መታለች የኔ አበባ መታለች ሰበት ሰካንያል ያጥቢያ ኮከብ ነሽ ያጥቢያ ኮከብ ነሽ ይናንቺ ንጋት። እሺ እንግዲህ ወደ ዛሬው ቃለ መጠይቅ ከመሄዳችን በፊት እንደተለመደው የቤቱን ደንብና ሕግ ላስታውሳችሁ ብዬ ነው። እንደሚታወቀው ቃለ መጠይቅ በሚደረግ ጊዜ ሌሎች ገስት ላይ ያለን ሰዎች ድምጻችንን ሚዩት በማድረግ እንተባበር። ሌላው ማንኛውም ጥያቄ ካላችሁ በጽሁፍ ከታች እንድታስቀምጡ እንጠይቃችኋለን። በተረፈ ጊዜ ካለን ገስት ላይ የገባችሁ ደግሞ ለእህታችን አበባ የምትፈልጉትን ጥያቄ ማቅረብ ትችላላችሁ። ሌላው ማሳሰቢያ ምንድነው? እንደተለመደው ማንኛውንም አይነት የፖለቲካም ሆነ ሃይማኖታዊ ይዘት ያላቸውን ሐሳቦችን ከማንሳት እንድንቆጠብ ስንል በአክብሮት እንጠይቃችኋለን። እንግዲህ እንደሚታወቀው ሮብና አርብ የሚዘጋጀው የዚህ አምባችንና ትዝታችን የተሰኘው ፕሮግራም በደስታና በፍቅር እንድናዳምጥ ከስል ጥያቄን አቀርብላችኋለሁ። ወደ ዝግጅቱ እናምራ። እናመሰግናለን። እንደምን አመሻችሁ ሁላችሁም። በተለይ የዛሬ እንግዳችን አበባ እንደምን አመሸሽ። የሚሰማሽ ከሆነ ስፒከሩን እንትን አርገሽዋል፣ ሚዩት አርገሽዋል። ኦን አርጊውና እንደምን አመሸሽ። የዛሬ ጥያቄን እንግዲህ የምጀምረው ያው እንግዲህ አበባ ያው እኛው ጋር ያደገች ናት፣ አምባ ያደገች ናት፣ ያስተማሪ ጀስ ልጅ ናት። እሱን እንትን አርጋ ራሷ ትገልጸዋለች እንድታቁት ነው። ጥያቄ የመጀመሪያው ጥያቄ ለውልደትሽ እስኪ የሆነን ነገር በይን። ጀስ አንቺ የተወለድሽው የት ነው? ውጭ ነው የተወለድሽው ወይስ አምባ ውስጥ ነው የተወለድሽው የሚለውን እስኪ ይችን ነገር ንገሪና አባዬ። መጀመሪያ ስምሽን አስተዋውቁ። ሰላም ናችሁ? ውድ አምባ ልጆች፣ በጣም የምወዳችሁ የማከብራችሁ፣ ከእናንተ ጋር በመኖሬ ደስታ የሚሰማኝ ውድ አምባ ልጆች እንዴት ናችሁ? በመጀመሪያ የከበረ ሰላምታዬን አቀርባለሁ። ያው እኔ የተወለድኩት ሐረር ነው። ሐረር ተወልጄ 3 ዓመት ሲሞላኝ ነው ወደ አምባ የመጣሁት ከቤተሰቦቼ ጋር። እናትና አባቴን ያው እንደምታውቋቸው አስተማሪዎች ናቸው። ስለዚህ ለስራ ተመርጠው ወደ ህፃናት አምባ ሲመጡ ከነሱ ጋር አብሬ ለ3 ዓመቴ ነው ወደ አምባ የመጣሁት። በጣም ጥሩ። ከዚህ ቀጥሎ ማነሳልሽ የነበረው እናትና አባትሽ እኔ የመሰለኝ ምንድነው ያው አሁን ነው ግልጽ ያደረግሽልኝ፣ አምባ ውስጥ እንደተወለድሽ አድርጌ ነበር ያሰብኩትና ከዚህ በኋላ የነበረው ጥያቄ ምንድነው አባትሽና እናትሽ እንዴት ተገናኙ፣ ስለ ፍቅራቸው ሁኔታ የሚለውን ነገር ልጠይቅሽ ነበር። ኦልሬዲ ከአምባ ውጭ ከተወለድሽ ይሄን ጥያቄ አልፈዋለሁ። ስለዚህ የቅድመ መደበኛ ትምህርት አንቺ የጀመርሽው የት ነው? እንዴት ነበር እዛ ጀስ የተቀበሉሽ? ጀስት አስተማሪዎችሽን አስታውሽን። ስለ አጠቃላይ ምናምን ትምህርት ቤቱ ምናምን ምን ይባላል ስሙ? እስኪ እዛው ስላሉ ስለ አብረሻቸው ስለ ተማርሽው ልጆች ምቺ ከሆነ ከነ ስማቸው ያው እነሱም እያዳመጡኝ ስለሆነ እስኪ ይችን ነገር ንገሪና አባዬ። መልካቾች እባካችሁን ታብታብ እያደረጋችሁ ቁጭ ብላችኋል፣ ልጃችሁን አጣምራችሁ። ምንድነው ፈዛችኋል እኮ ዛሬ። እሺ እውነቱን ነው። ሁላችሁም ታብታብ ብታደርጉ ይሄ እንትን በጣም ተሰሚነት ይኖረዋልም አሪፍ ይሆናል። በዚህ አጋጣሚ ልግለጽላችሁ ብዬ ነው። በተረፈ እኔ እንግዲህ አምባ ከገባው በኋላ ቀጥታ 1 ዓመት ቁጭ አልኩኝና ቀጥታ ወደ ዘራይ መንደር ነው የገባሁት፣ 1ኛ ክፍል ማለት ነው። ያው ያስተማሪም ልጅ ስለሆንኩኝ እዛ እንድገባ ነው የተደረኩትኝና ጩጬ ሆኜ ከ1ኛ ክፍል ጀምሬ ነው ዘራይ ድረስ ትምህርት ቤት የገባሁት። ከ1 እስከ 4 ያለው ጊዜ ብዙም አላስታውሰውም፣ በጣም ህፃን ስለነበርኩ ይመስለኛልና ግን ደስ የሚል ጊዜ ነበረ። ከአምባ ልጆች ጋር ያሳለፉት ጊዜ ደስ ይላል። የህፃንነት ጊዜያችንን አብረን ከአምባ ልጆች ጋር አሳልፈናልና ደስ ይላል። ግን ትንሽ ማረሳው የዛን ሰዓት ላይ ምንድነው እንደገባን ግራ የገባኝ ጊዜ ነበረና ወንድና ሴት አይነጋገርም ነበር። ስለዚህ የግድ የራሴንም ወንድም መዝጋት ነበረብኝና
ወንድሜንም የዘጋሁበት ጊዜን አስታውሰዋለሁ። በጣም ጥሩ። እስኪ ኤሌመንተሪ ላይ የምታስታውሻቸው ይሄ ማለት ምንድን ነው? የምትኖሪው አይ ቲንክ ይመስለኛል ቁጠባ ነው እና ከቁጠባ ጀምሮ ቁጠባ የአንቺ እኩዮች እነማን ነበሩ? እዛም ከሌሉ ደግሞ ጀስት ኤሌመንተሪ ላይ ስትማሪ የክፍልሽ እንትኖች የነበሩት እነማን ነበሩ? እስኪ አስታውሽኝ የምታስታውሻቸውን ወይ ደግሞ ጀስት በተለየ መልኩ የምትቀርቢያቸው እስኪ እነሱን አስታውሽኝ። ኦኬ ቁጠባ ላይ ያለው ያው ቁጠባ መንደሬ ነው እና የቁጠባ ልጆች በአጠቃላይ ጓደኞቼ ናቸው። አብረን የዘለቅን እስቲል እስካሁን ድረስ አብረን ያለን ጓደኞች አሉኝ። ምስራቅ አሰፋ ትባላለች፣ ሂሩት አሰፋ፣ ወይንሸት ደምሰው፣ አስቴር ከበደ፣ ሳምራይ መኮንን ነፍሷን ይማራት እና በጣም ወዳት ጓደኛዬ ነበረች። ትግስት በቀለ ነበረች። በጣም አጽናለሁ። ትግስት በቀለ ጓደኛዬ በህይወት የለችም አሁን ላይ እና እጅግ በጣም አጽናለሁ። የኑሮን ጣም አብረን ሳንካፈል በማረፏ እጅግ በጣም አጽናለሁ እና አሁን ያለን ጓደኛሞች እስካሁን ድረስ አብረን ነን ያለ ነው። ስርኩት መስፍን አሁንም ማህበር አለን፣ ያብሮ አደግ ማህበር ፋንትሽ። ይሄ እንግዲህ ቁጠባ እንግዲህ አብረሻቸው ልማት እባክህን አስተያየት አለ። አታስቁማት፣ ትጨርስ፣ የፈለገውን ነገር ታውራ። ኦልሬዲ ጨርሳለች ብዬ ነው። እሺ አበባ ቀጥይ። እነዚህ የቁጠባ ልጆች ናቸው እና የመንግስት ልጆች ታዳጊዎች ጋር ደግሞ የነበርንበት ጊዜ በልጅነቴ ብዙ ልጆችን አስታውሳለሁ። አብረን የተማርናቸው ከወንዶች እነ ተስፋው ኖዬሳ፣ ኃይሉ ደሜ፣ ወንቱ ሌሎችም አሉ ብቻ እና ግን ደሳስ በቃ ደስ የሚል ወንድሞቼ ሆነው ያሳልፍናቸው ልጆች አሉ። ሌሎች ከሴቶች ደግሞ እነ ቤዛዊት ዓለም ዘለቀ አለች መሰለኝ። ቤዛዊት ዓለም ዘለቀ አለች። ፍላጎት ግሩም የምትባል ጓደኛዬን በጣም አረሳትም እና ስንታየው ጢቆ፣ ፍላጎት ግሩም ከጊዜ በኋላ ነበር አምባ ውስጥ የገቡትና በጣም ወዳቸው ጓደኞቼ የነበሩ እነሱ። ሌሎችም አሉ። ያው ብዙ አመት ስለቆየን እንትን በስም ባላስታውሳቸውም ግን አብሬ እንደምኖራቸው ያህል ስሜት ነው የሚሰማኝ። በጣም ጥሩ። የኤሌመንተሪ ላይፌ ደግሞ ደስ የሚል ነበረ። አስተማሪዎቼን አረሳም። በጣም በጣም ደስ የሚሉ አስተማሪዎች ነበሩን። ከኤሌመንተሪ ነገሮች ውስጥ የማረሳው ያው ጥበቃዎች፣ ልክ የኤሌመንተሪ ጥበቃዎች ልክ እንደ እንትን ስልጣን ነበራቸውና ያኔ በጣም እያሳደዱ የሚገርፉን ምናምን። አሁን ላይ ሳስበው ግን እንዴት ነው እንደዚህ እንዲገርፉን ስልጣን የተሰጣቸው ብዬ ሳስበው ይገርመኝ ነበር እና ያ ጊዜ በዚህ ሁኔታ አስታውሰዋለሁ። እና ከዘራይ ደግሞ ማረሳው ገጠመኝ ምን እንደሆነ ታውቃላችሁ? ረህማ አሊ አሁንም አብረን እንትን እንላለን፣ ማህበር አለን፣ ረህማ አሊ ማለት ነው። እና በልጅነቴ ከእሷ ጋር የተደባደቡትን ጊዜ አረሳው። ተደባድበን ከዛ በኋላ የገባ አስተማሪው ሊገርፋት ነበረ። ለምንድን ነው ፊቷን እንዲያደረግሽ ብሎ ማለት ነው። ፊቴን ቡጭርጭር አድርጋኝ ማለት ነው። ከዛ በኋላ መጨረሻ ላይ ፈይሳ የሚባል ተማሪ ነበርና ክላሳችን እንዴ በቃ ከዚህ በኋላ እንዳትነኳት ምናምን ሁሉም አስተማሪ ደብድባታል ብሎ የተቆረቆረላትን አረሳውም። በጣም ይገርማል። እዚህ ጋር አበባው እንግዲህ አንቺና እንግዲህ እናንተና እኛ ጀስት አንድ አካባቢ ብንማርም ብናድግም ግን የህይወት የአስተዳደግ እንትናችን ይለያያል። አንቺ ያው እናትሽና አባትሽ ጀስት ቤት ነበርሽ የምትኖሪው፣ እኛ ደግሞ በእንትን ደረጃ ነው እየተማርን የነበረው እና እንትን እስቲ ጀስት ኤሌመንተሪ ልክ የኛ ምና ባህሪ ግርም የሚልሽ ነገር እስኪ የቱ ነው ምልሽ? እኛን ገና ልክ ስታይን ሁልጊዜ ምናምን ግርም የሚልሽ በቃ የአምባ ልጆች ልክ እዛ ስትማሪ ግርም የሚልሽ የኛ እንትን ባህሪ ምንድን ነበር? እስኪ እሱን ነገር ሰፋ አድርገሽ ንገሪኝ። ኤሌመንተሪ ያለው እንትን በጣም የሚገርመኝ ወንድምና ሴት አለመነጋገሩ በጣም ይገርመኝ ነበረ እና የተዘጋጋበትን ምክንያት ስሰማ እጅግ በጣም ይገርመኝ ነበረ። በተረፈ ግን በቃ ጽድት ያለ ነገር ነው። በተለይ ዘራይ ታዳጊዎች ያው እናንተም ታውቁታላችሁ፣ ጽድት ብለው
ያለው ነገር እና በጣም ይገርመኝ የነበረው እነዚህም ሁሉ ልጆች ማለት ነው እነዚህም ሁሉ የታዳጊዎች በአንድ አይነት ሁኔታ መያዝ ጽድት ብለው አምረው ጽዳታቸውን ጠብቀው ጥሩ ምግብ እየበሉ ጥሩ ኑሮ እየኖሩ እንዲኖሩ ያስቻላቸው መንጌ በጣም ይገርመኝ ነበረ እና በጣም የተለየ ነው። ትንሽ ልጅ እንኳን ማስተዳደር በሚከብድበት ሰዓት እንደዚህ የጀግና ልጆችን ሰብስቦ መንጌ ማሳደጉና እዛ ውስጥ እንዲህ አይነት ደስ የሚል ስፕሪት መፍጠሩ እኔ በጣም እስካሁን ድረስ የሚገርመኝ ነገር ነው። በቃ ልዩ ልዩ ትዝታ ነው እና ሙዚቃ ደግሞ በህብረት ተለቆ ለሁሉም ልጆች አንድ አይነት ሙዚቃ አንድ አይነት ጣዕም ያለው ሙዚቃ ደስ የሚል ሁሉም በፍቅር የሚወዱት አይነት አሁን ድረስ የሚያስታውሱትን ነገር እሱ ደስ የሚለኝ ነገር ነው። በጣም ጥሩ። የሚያስቅሽስ ነገር ማለት ያው አስተዳደጋችን ይለያያል ነገር ብዬሻለሁ እና ጨዋታችንም ምናችንም ይለያል እርግጠኛ ነኝ ከእናንተ እና የሚያስቅሽ ነገር ምንድን ነው? እስኪ ከአምባ እንትኖች ልጆች ስፔሻሊ ኤሌመንተሪ ላይ። ኦኬ ኤሌመንተሪ እያለን ያው የሚያስቀኝ ነገር ምንድን ነው ገና ጩጮች ሆነን እያለ እዚህ እንትን አካባቢ ማለት ውሃ ልንጠጣ ውሃ እንትን ገንዳ አለ መደዳው ገንዳ አለ ደግሞ ትንሽ ሄደን ሽንት ቤት አለ እና በብዛት በጋራ የሚያገናኘን ቦታ ይሄ ነው እና በዛ ሰዓት በነበረ ሰዓት የሚጨቁኑን ወንዶች ነበሩ። ማረሳው አሁን ካለ መቼስ ይገርመኛል እና ይገርመዋል እሱ ራሱና እና ሀብታሙ ባዬ ምናምን የሚባሉ ልጆች አባቶች ነበሩና ሀብታሙ ባዬ ያው ሀብታሙ ባዬ ጀስ በዚህ አጋጣሚ ያው አርፏል እንግዲህ ነፍሱን ይማረው። እሺ በጣም እና እነሱ ትንሽ ይጨቁኑን ነበር እንፈራቸው ነበርና እኩያችን ናቸው። አሁን ሳስበው ለምን እንደምንፈራቸው ይገርመኝ ነበርና ያ ጊዜ ለእኔ አሁን የሚያስቀኝ ምንድነው ለምን ፈራኋቸውና ለምን ሸሻቸው ነበር የሚለውም ማለት ነው። እሺ ከአምባ ልጆች ምናምን በስፔሻል ኬዝ እንግዲህ ያው ሁላችንም አንቺ እንደጠቀርሽው የምንመገበው የምንማረው የምንሰማው ሙዚቃ በቃ ኦልሞስት አንድ አይነት ባህሪ ነው ያለን፣ ግን ስፔሻል ደግሞ በጣም ማትረሻቸው የሆነ ምናምን እንትን ስልሽ ወጣ ያለ እንትን ያላቸው ያው አሉ ያው ከኛ ጋር እንትኖች ታዳጊዎች እና ሲማትረሻቸው አሉ ከወንድም ከሴትም። እስካሁን ዘራይ ያለን ያለ ነው ነው አይተኸው ወደ ሃይስኩል አይ አይደለም ኦኬ ሃይስኩል ብዙ አሉ። ዘራይ ላይ ግን ወጣ ያለ ባህሪ ነበረው። ተክሌ አለ አሁን ግን እሱ አለ ተክሌ ካረሰው አሁን በጣም ትልቅ ድንጋይ ከኋላ ወርውሮብኝ እና ያግሪም ብሎ ማለት ነው እና ድንጋዩ መሬት ላይ ወድቆ ሳያው የድንጋዩን ትልቅነት ሳይው ነው በጣም በቃ ያለቀሱት ማለት ነው። እና እንደሱ አይነት ትንሽ መርደረር የሆኑ ልጆች አጋጥመውኝ ነበርና እሱን አስታውሳለሁ። በተረፈ ደግሞ መሰሉ በዙን የሚያውቃት ልጅ ካለ መሰሉ በዙ እኛ ቤት ቫኬሽን ትወጣ ነበር። እረፍት ክረምት እኛ ቤት ነው የምታሳልፈው። ቅጽል ስሟ ዶንኪ ይባላልና ማረሳው ከመሰሉ በዙ ጋር አብረን ስንሄድ ያው ዶንኪ ከነው ውርንጭላዎቿ እንባል ነበረ። ያስቀኝ ነበር አምስት ማለት ነው። በጣም ጥሩ። እስቲ እንትናለሽ የሆነ እንትን ምናምን ነገር ገጠመኝ ሳለሽ ስፔሻሊ ኤሌመንተሪ እያለሽ አሁን ከጠቀሽልኝ ውጪ ማትረሹ ገጠመኝ ስፔሻሊ ያው እስካሁን እያወራን ያለ ነው ስለ ኤሌመንተሪ ነው እና የሚያስቅ ገጠመኝ ወይ ደግሞ የሚያሳዝን ገጠመኝ ይሄ ምልሽ ከኛ ጋር በተያያዘም ሳይሆን ጀስት ቁጠባም ሊሆን ይችላል። በቁጠባ አካባቢ ወይም ደግሞ ከኛ ጋር በተያያዘ ማትረሹ እስካሁን ስታስቢው የሚያሳዝንሽ ወይ ደግሞ የሚያስቅሽ ነገር ገጠመኝ ካለ። ኦኬ እኔ ኤሌመንተሪ ያለው የሚያሳዝን ገጠመኝ ምንድነው? በጣም የምወደው መምህር ኃይለ ማርያም ጂኦግራፊ ቲቸራችን ነበር እና በጣም ጎበዝ አስተማሪ ነው። በጣም ጥሩ አስተማሪ ነው። የእሱን በህይወት ስናጣው በጣም ነበር ያዘንነው። እጅግ በጣም ያዘንኩበት ጊዜ ያ ነበረ እና የሚያሳዝን እንትን ነበረኝ እዛ ላይ። በተረፈ አንዳንድ ጥያቄዎች የተጻፉ ይታዩኛል። ጸጉርሽን የነቀለ ሆላንዴ ምናምን የሚሉ እሱ የሃይስኩል ታሪኮች ስለሆኑ ነው አሁን ያላቀረብኳቸው እና ዘራ እያለው ትንሽ አሳዛኝ ገጠመኝ የነበረው ያ ነው። በተረፈ ደስ የሚል የልጅነት ጊዜ ያሳለፍኩበት መንደር ነበር ዘራይ፣ ሁሌም ማረሳው።
በተረፈ ደግሞ ከዘራይ ወደ እንትን ስንሄድ የነበሩ ሁለት ሽማግሌና አሮጊት ነበሩ። እንትን ቅርጣን ነው ምናምን በበርሜል የነበረበት የሚጠበቃለ እና እነሱ ሁለት አሮጊትና ሽማግሌዎችን ሁሌ ያረሳቸውም። በዛ በኩል ስናልፍ አንዳንድ ነገር አቀብለናቸው ሰተናቸው እናልፋለን። በጣም ደስ የሚሉ ውሃ ያጠጡናል ሲጠማን እና እነሱ ሰዎች የተለዩ ሰዎች ይመስሉኛል። ባልና ሚስት ብቻቸውን የሚኖሩ ይህን አስታውሳለሁ። አምባ ውስጥ ዘራ እያለሁ። እሺ በጣም ጥሩ። እስኪ ስለ ወንድሞችሽ፣ ስለ አባትሽ፣ ስለ እናትሽ እስኪ እንትን በይን፣ እስኪ አጫውችን። ማለት ስንት ወንድም አለሽ? እንጀስ በስም እስኪ አስታውሽን ስለ ቤተሰቦችሽ። እሺ እናትና አባቴ ያው እናቴ ሙሉነሽ ታዬ ትባላለች። እጅግ በጣም መልካም ጥሩ እናት ናት። እንኳን ለእኔ ለብዙ የአምባ ልጆች አርአያ የሆነች እናት ናት። አባቴ ደግሞ ተክሌ ንጉሴ ይባላል። አሁን በህይወት የለም። እጅግ በጣም ማዝነው አባቴን በህይወት ያጣሁበት ቀን፣ እኔ የታመመበት ቀን፣ ሲጀምር ያመመው ቀን፣ ህመሙ መጀመሪያ የታመመባትን ቀን አረሳትም። የዛን ቀን ደግሞ የነበሩትን የአምባ ህብረተሰብ ግልብጥ ብሎ አባቴ ታሞ ያዘነበት ሰዓትን እኔ ያረሳውም። እንዴት ታጅቦ እንደነበር እግዚአብሔር ፈቅዶ ተሻለው። ያው በህይወት ከታመመ በኋላ ከኛ ጋር 19 ዓመት በፍቅር በደስታ ኖሯል። ከዛ በህይወት አተነዋል። ይሄ እጅግ በጣም ያሳዝነኛል። አባቴ በጣም መልካም ሰው ነው፣ ጥሩ ሰው ነው፣ ጠንካራ የስራ ሰው ነው፣ ደከመኝ የማይል ሰው ነው። ያው ከሁለቱ ጠንካራ ሰዎች ነው የተወለድኩት። 6 ነን ቤት ውስጥ 4 ሴቶች እና 2 ወንዶች ናቸው። 4 ሴቶች ያው አንዷ እኔ ነኝ። ሀና ተክሌ ትባላለች የኔ ታላቅ። ታላቃችን ደግሞ ጽዮን ተክሌ ትባላለች። ታናሼ ምስራቅ ተክሌ ትባላለች። ወንድሞቼ ደግሞ መኮንን ተክሌ እና እስክንድር ተክሌ ይባላሉ። እንግዲህ ያው እኛ ነን። የሚገርም ነው ይሄ ሁሉ እህትና እንትን እያለሽ እኔ ማቀሽ ፊዚካሊም በእንትንም ጀስ አንቺንና እንትንሽን ነው ማቀው ወንድምሽን ማለት ነው። ጀስ መኮንን ጋር ስፔሻሊ እኛ 12ኛ ክፍል ጨርሰን ጀስ ካስታወሽ ወደ አካፑልኮ እንትን ብለን ነበር ገብተን ነበር 06 እና ጀስ በጣም አሪፍ ጊዜ አሳልፈናል። እዛ ወደ አንድ አመት ከምናምን ስንቆይ ጥሩ አሳልፈናል። ግን ጀስ የተቀሩትን ግን አይ ቲንክ ማቃቸው በዚህ በእንትን ነው ምናምን በእንትን ነው ማቃቸው ፌስቡክ ነው ማቃቸውና ይሄ ልንገርሽ። ከዛ ውጪ ግን እኔ ስፔሻሊ ጀስት አባትሽ 3ኛ ክፍል ያው እርሻ አስተምረውኛል እና እኔ ማረሳቸው እርሻ እያስተማሩ ጀስት አንዳንዴ የሚያወሩልን ተረት ነበረ። በጣም ነው የምንወዳቸው፣ በጣም ነው የምንፈራቸውም እና በጣም ረጅም ናቸው። ከዛ በኋላ ነው ወደ እናንተ ወደ ዘራይ መንደር የተቀየሩት እንጂ እፊት ሲገቡ እኛ መንደር ይሰሩ ነበር አባትሽ። እና እስኪ አሁን አባትሽ ስለኛ እቤት ውስጥ ልክ አባትሽም እናትሽም ያው ሲሰሩ አጋጣሚ የስራቸው ሁኔታ ከኛ ጋር የሚያገናኛቸው ነው እና እቤት ሲመለሱ ስለ አምባ ልጆች የሚነግሯችሁ ነገር የሚያስቅ ነገር እስኪ አለ ወይ? እሱን ነገር አስታውሺ። የሚገረሙበት ልማት አንድ ጊዜ በተጨማሪ መሌ ምን አይነት ጥያቄ አቅርባለች? አበባ አያይዘሽ የምትመልሽው እንዴት ነው? የጋሽ የአበባ ተክሌና የጋሽ አብደላ አሊ ግንኙነትን በተመለከተ ምን የምታውቂው ነገር አለ? እባክሽን የምታውቂው ነገር ካለ አጋሪን የሚላለ አያይዘሽ ብትመልሽልን። አዎ ልክ ነው። እንትን ስለሚያስተምሩ ማለት ነው። በተለይ ጀስ አብደላና ጀስ አባትሽ እኛ ጋር ይሰሩ ነበርና እሱን ምናምን ነገር እስኪ እንትን ብለሽ አውሪን፣ እስኪ ሰፋ አድርገሽ አውሪን አበባዬ። እሺ ያው አባቴ መጀመሪያ እንትን ነበር የሚሰራው፣ ኦጋዴን ያስተምር ነበረ። በጣም የሚገርመው ከቁጠባ ኦጋዴን ድረስ እየተመላለሰ ነበር የሚሰራው። ፀሐዩ አለ፣ መንገዱ አለ። ያው ብዙ የበረሃ ጊዜዎችን የበረሃ ላይፎችን አሳልፏል እና አባቴ ከአብደላ ጋር ያለው ግንኙነት ምንድን ነው? አብደላ ማለት ጀስት የኛ አባት ማለት ነው። ሁለተኛ አባታችን ማለት ነው። የሐረር ሰው ነው። የሐረር ሰው በመሆኑ አባቴና ተትዬ ነው የምለው አባቴ ይቅርታ፣ እሱ እና አብደላ አብረው ጓደኛ ናቸው። የሐረር ሰዎች ደግሞ እዛ አምባ ውስጥ አብረው እንትን ይላሉ፣ ማህበር ያከብሩ ነበረ።
እና በዛ ሰዓት በወር አንዴ እኛ ቤት ተሰብስበው በዓሉን ያከብሩ ነበር። እና አብደላ ደግሞ በቃ የተለየ ቤተሰብ ነን። አባታችን ሀረር አባትና እናታችን ሀረር ለቫኬሽን ከሄዱ አብደላ ነው ኮንትሮል የሚያደርገን። አብደላ ከሌለ ደግሞ የአብደላ ልጆች ኤልያስ ማነው አንዱ እነሱን ኮንትሮል የምናደርገው እኛ ቤተሰቦች ነን። ብቻ እርስ በርሳችን በጣም ነበር የምንዋደደው። ኦጋዴን እንትን 06 መንደርም ገብተው ነበር እና በጣም ተቀራርበን ነበር። ከዛ በኋላ ሀረርም አንሳራው ሀረርም ከገቡ በኋላ እንጠያየቅ ነበር። በደንብ ነበር የሚጠያየቁት። አባቴ ሀረር ሲሄድ ከአብደላ ጋር የሚያሳልፈው ጥሩ ጊዜም አለው እና አብደላ ሁለተኛ አባታችን ነው በነገራችን ላይ። ነፍሱን ይማረው። እሱንም በህይወት አልፏል። የለም ይኸው ነው። ስለ ሊያ ከበደ አውሪው ላይ ነበር አለም ማለት ነው። ሊያ ከበደ ያው ማትረሳ ልጅ ናት። አሁን የት እንዳለች ባላውቅም በጣም የተለየች ልጅ ነበረች። ዘራይ መንደር እያለን ማለት ነው። እና ማረሳው መስቲካ እያኘክን ከሄድን እጇን ነው የምዘረጋው። ቀጥታ ትፊያት ትለን ነበር እና ይሄ ነገሩ ያስቀኝ ነበር። ሊያ በጣም ሶሻብል የሆነች ልጅ ናት። በጣም ተጫዋች፣ በጣም ሳቂታ፣ ብቻ እብድ የምንላት ነገር በልጅነታችን የለም። ቀሷ እብድ ናት እንደምንለው እንደዛ አይነት ልጅ ናት። ያው ሊያ አዲስ አበባ ናት ብለውኛል። ደስ ብሎኛል። አገኛታለሁ ብዬ አስባለሁ። ይሄንን ነው እንግዲህ ስለሊያ ማስታወሰው። በጣም ጥሩ። አንድ ጥያቄ ጠይቄሽ ነበር። አባትሽና እናትሽ ቤታችሁ ውስጥ ስለኛ የሚገርማቸው ነገር ምንድን ነው? እንደዚህ ያደረጉ ታዳጊዎች አሁን ዛሬማ እንደዚህ ያደረጉ እንደዚህ ነገር ብለው ሁልጊዜ እንትን የሚያወሩት ነገር ምንድን ነበር? ኦኬ፣ እናትና አባቴ ያው አስተማሪ ናቸው። በፍቅር ነው በፍቅር የአምባ ልጆችን የሚወዷቸው በጣም ነበር። ስለ አምባ ልጆች በቃ ማለት ያው አብዛኛውን የአምባ ልጅ ያው የብጥበጣ ታሪክ አለው፣ የረባሽነት ታሪክ አለው እና ያንን የረባሽነት ታሪክ ያወሩታል። በተረፈ ክላስ ውስጥ ምን ገጠመን፣ ማን ተንኮለኛ ተማሪ ካለ ስለዛ ተንኮለኛ ተማሪ ይወራል። በጣም ጎበዝ ተማሪ ስላለ ስለዛ ጎበዝ ተማሪ አለማቋረጥ ይወያያሉ። እንትን አሪያ እንዲሆኑን ደግሞ ጎበዝ ተማሪዎችን እንኳን አየውሽ፣ ለምሳሌ እንኳን አየውሽ የምትባል ጎበዝ ተማሪ ነበረች፣ ስለሷ ይነገረን ነበረ። ሌሎችም ጎበዝ ተማሪ ከሌ ጎበዝ ተማሪ ነው እንደነሱ ምናምን እየተባለ ይወራ ነበረ። ግን በጣም በፍቅር ነው የሚወዷቸው። በጣም የአምባ ልጆችን በፍቅር ነው የሚወዷቸው። ይህንን አስታውሳለሁ። በተረፈ ቆይ የረሳሁት ዘራ እያለው ማለት ነው። ዘራ እያለው እናቴ አማርኛ አስተማሪያችን ነበረች እና የሁላችንም ማለት ነው። ፈተና ትፈትንና የፈተና ወረቀቱን እንዳንደርስበት ቁምሳጥን ላይ ነው የምትደብቀው። ቁምሳጥን ላይ ታስቀምጠዋለች። ከዛ የጓደኞቼ አሁን እንግዲህ ያው ከሰማች ዛሬ ትቆጣኛለች ብዬ አስባለሁ። አብራሽ ናት ያለችው፣ እየሰማች ነው እናትሽ አይደል? አሁን እህቴ ናት የገባችው። አሁን እናቴ የገባች አይመስለኝም። ኦኬ ምክንያቱም አቤት ምንድነው መሰለሽ፣ ይቅርታ አባ ኤልያስ ስላለ የሆነ ነገር እንዲለን ፈልጌ ነበረ። ወይስ ወደ ኋላ ላይ እናድርገው? ኤልያስ አብደላ ገብቶ ነበረ። ምናልባት የምጠይቂ የልጅነት ጥያቄ ይኖርሻል፣ እናስገባው። ኤላዬ ያው ቢገባ ደስ ይላል። እንጠያየቃለን እኮ አሁን ደስ ይለኛል በጣም። እኔ ልውረድልና አስገባው ይላል። ቆይ ይኸውልህ አንዴ ኦኬ ያሊቲ እሺ፣ አንተ እንዳልከው ሆኖ እሱን ስትገባ ምንድነው የምናደርገው? ያው እንግዲህ አበባን አሁን ዛሬ እንግዳችን አበባ ስለሆነች ያው አበባ የምትናገረውን ነገር እያጠናከረ እንዲሄድልን ነው እንጂ እሱ እንደዛ እንዲሆን አድርጋ አንተ እንጂ ጥያቄን ጠይቀውና አበባ የምትፈልገውን ጥያቄ እየመለሰልን የሆነ ነፍስ እንዝራበት ብዬ ነው ቃለ መጠይቁን። ስጋ ብቻ ሆኖ እንዳይቀር። እሺ ወጥቶብኛል። ይሄን ወይ ቀጥሩ ያስገባዋለሁ። ያው በቃ ኤልያስ አለ። ኤልያስ ሚት ላድርገው ትፈልጉን ከፍተዋለሁ። ቆይ እንትን በለው ኦን አድርገው ችግር የለም እጠይቀዋለሁ። እሺ መልካም። ኦኬ እሺ ኤልያስ እንደምን አመሸ? ሰላም አመሻችሁ። እንዴት ናችሁ? አለን። አሁን ዛሬ እንግዲህ አበባን ነው እየጠየቅናት ያለ ነው። እንግዲህ የአበባ ቤተሰቦችና
ያው አብደላ አሊ በጣም እንደ እንትን ነበር የምትጠያየቁት፣ ያው እሷ አሁን እንደነገረችን እና እስኪ እሱን ነገር እስኪ እንትን በለን። እንዴት ነው የእናንተ ጀስ ቤተሰቦች እንዴት ነበር የሚጠያየቁት የሚለውን ነገር ያው እሷም ጀስ አንዳንድ ነገሮችን አንስታልናለች። የምጨምረው ነገር ካለ እስኪ እድል ልስጥ። ምንድነው ኤልያስ እዚህ ጋር እኛ የፈለግነው እንግዲህ ለማስታወስ ያክል የእኛን ትዝታ የበለጠ የለም በውስጣችን አሁን ተመልሶ እንደገና ህይወት ነፍስ እንዲዘራ ማድረግ ስለሆነ የበለጠ ሁለታችሁ ደግሞ የነበራችሁ ላይፍ የእናንተ ቤተሰብ የእነሱን ቤተሰብ ይቆጣጠራል፣ የእነሱ ቤተሰብ እናንተን ይቆጣጠራል እና ይህም በተመለከተ ያለውን ግንኙነት ምን እንደነበረና ምን አይነት ስሜት እንዳላችሁ ብሪፍ ግልጽ እንድታብራራልን ነበር። እሺ ያው የኛ ቤተሰብና የናባ ቤተሰብ ያው እንደ ዘመድ ከዘመድ በላይ ማለት ነው። ያው ስጋ ዘመድ በላይ ነበር የምንቀራረበው። ማረሰው ቅዳሜና እሑድ ሲደርስ እነሱ ቤት ይወስዱናል እና በጣም ደስ ይለን ነበር። ቁጠባ ሲወስዱን ማለት ነው። ይሄን በጣም በቃ ውስጤ ያለ እንትን ነው። እዛው ቅዳሜና እሑድ እዛ አድረን አንዳንዴ አርብ ይወስዱናል፣ አርብ ማታ ላይ ከዛ እሑድ እንመለሳለን ወደ ኦጋዴን ማለት ነው። እና አብደላ በጣም ስለሚቆጣ በጣም ስለሚል በጣም በቃ ደስ ይለን ነበር። እነሱ ጋር ስንሄድ እንደ ልባችን እንጫወታለን። የሆነ ፍሪ ነፃ የወጣን ነገር ይመስለን ነበር። ይሄን አስታውሳለሁ። ቤተሰብ ደግሞ በ15 ቀን ምናምን ይገናኛሉ። እየተገናኙ እንትን ይሉ ነበር። ያኔ በርጫ ምናምን ነበር፣ ይደበቃል። እኛን ተደብቀው ምናምን ነበር። በቃ ቤት ተዘግቶ ምናምን ነው፣ ማታ ነው የሚወጡት። የዛን ቀንም ደስ ይለናል። እነሱ ሲመጡ እኛን እዛም ሲሄዱ እኛንም ይዘውን ይሄን ነው የሚሄዱት ማለት ነው። በጣም ደስ የሚል ትዝታ ነው ያለው። ያው እንደ እህት ወንድሞቼ ነው ማያቸው። በጣም ጥሩ። አዎ በጣም ደስ የሚል ጊዜ ነበረ። ኤልዬ ስላየው ደስ ብሎኛል። እንዴት ነህ? ሰላም ነህ? መሪም ደህና ናት? እህት ወንድሞችህ ሰላም ናቸው? እንግዲህ ከነ ኤሊ ጋር ከነበሩን ውስጥ ደግሞ በጣም የማስታውሰው ቫኬሽን ተት ነው። ሄተትዬና እናንዬ ሄደው ወደ ሀረር አብደላ ወደ 06 ይዞኝ ይሄዳል ማለት ነው። እዛ እንትን እንድል ማለት ነው። 06 ይዞኝ እየሄደ ትዝ ይለኛል። ጫማዬን ወደ እንትን ውስጥ ከትቸው የማንጎሻ ውስጥ ወረወርኩት። በጣም ተበሳጭቼ ማለት ነው። ናፍቀውኝ ቤተሰቦቼ። እሱ ያው ስለናፈኩ ስለተነጫነሽኩ ነበር ይዞኝ የሚሄደው ወደ 06 እና ጫማዬን ወደ እንትን ከትቸው ወርውሬው ማለት ነው። እና የገረፈኝን አስታውሰዋለሁ። በፍቅር ነው ግን ማስታወሰው ያችን ዱላንም ጭምር። ነፍሱን ይማረው። በጣም ጥሩ። የኤሌመንተሪ ጥያቄ ያልቋል። እዚህ ጋር ምንም የሚጠየቅ ጥያቄ የለም። እስኪ የሚጠየቅ ሆነ እንጠብቃለን፣ ካልሆነ እስኪ አንድ ሙዚቃ እናሰማና አበባ እንግዲህ ያው አንቺ የመረጥሽውን እንደገና እናሰማ። እንትን ኮንሽ ፈቃደኛ ኮንሽ? አዎ ደስ ይለኛል። የኔ አበባ መታለች፣ የኔ አበባ መታለች፣ ሰበት ሰካን እያል የአጥቢያ ኮከብ ነሽ፣ የአጥቢያ ኮከብ ነሽ አንቺ ንጋት ፀሐይ። የኔ አበባ መታለች፣ የኔ አበባ መታለች፣ ሰበት ሰካን እያል የአጥቢያ ኮከብ ነሽ፣ የአጥቢያ ኮከብ ነሽ አንቺ ንጋት ፀሐይ። የኔ አበባ አንቺም ለኔ ሆነሽ እኔም ላንቺ ሆኝ፣ ከዚህ በላይ ዓለም ደስታስ ምን ተገኘ? ምን ተፈለገና ልቤ ብዙ ያስባል፣ ጥንትም በመውደድሽ ባንቺ ፍቅር ሰክኗል። እንኳን ሳክርፈሽ ሳትነጋገሪ ስቅ ስቅ ይለኛል አንድ ቀን ስትቀሪ፣ ለአንድ ቀን ስትቀሪ የተስተካከለ የፍቅር መዓዛ
መነሻ የመወደለዛ የመወደለት ምን ኮከብ ቢበዛ ቢደምቅ ሰማይ ቢደምቅ ሰማይ አይችልም መገለጥ አይናችን ሳያይ አይናችን ሳያይ አበባ እንዳደይ ተናፍቀሽ ልክ በይ ያለላ ሙዳይ ኮለል ኮለል በይ አካል ሰው በትዝታ ፋንታ እሺ በድጋሚ እንደምን አመሻችሁ። የኤሌመንተሪ ጥያቄ ያልቆ አሁን ወደ ሃይ ስኩል ነው የገባ ነው። እስኪ አበባዬ ጀስ ሃይ ስኩል የገባሽበት ዓመተ ምህረት መች ነው? ሃይ ስኩል የገባውበት ዓመተ ምህረት በ87 87 አይደለም። ኢህአዴግ የገባው መቼ ነው? 83 ነው። ኦኬ 87 ነበር። 86 መሰለኝ። 86 ነው 87 እርግጠኛ 86 ነው አበባዬ። 86 ነው። በቃ እንደዛ ነው። ትንሽ እድሜን ለመቀነስ አስቤ ነበር፣ አልተሳካም። እኛ ምስካሪ እኮ አለን እኮ አንቀን ነው የምናስቀርሽ። እኔ የምልሽ አበባዬ፣ እሺ ሃይ ስኩል አንቺ ጋር ይማሩ የነበሩ እማትረሻቸውን ታዳጊዎች እስኪ አስታውሽኝ። ሃይ ስኩል ብዙ ልጆችን ነው የማስታውሳቸው በደንብ አድርጌ። አንዱ አንተ ነህ ልማትዬ፣ ሌላው ደግሞ ያለው ነው። ያለው አረሳህም። ያለውንም አረሳው ለመሰለክ ወንዶች ምናምን በጣም እንትን ማለት በቃ ስንወጣ ምናምን መንገድ ላይ ምናምን ጠብቀው እንዳያስቸግሩን የምንጠቀመው በማን ነው? ያለው ነበረና ጄኒዛችሁ ያ በጣም ደስ የሚለኝ የአምባ ልጆች ማለት ነው። በጣም መከባበር ስላለ ማለት ነው። ወንድን ይሄ በጣም የስልጣኔ ምልክት ነው። ወንድ በጣም ይከበራል። ወንድ ለወንዶች በጣም ነበር የሚከባበሩት እና ስለዚህ አንድ ወንድ በቃ ለወደ ቤት ሊያዝሽ ምናምን ስንለቀቅ ብሎ ሲጠብቀን ያለውን ነበረ። ስለዚህ ለዚህ ነው የምንሄደው። ምክንያቱም ያለው ያው እንትን ነው አንቺ ኒውትራል ነው። እማላቀውን በጣም ውለታ ካለብኝ እማላቀውን ታሪክ ነው የነገርሽን። እንትን ልክልሃለሁ ነጭ ጤፍ ነጭ ጤፍ ልክለታለሁ። በጣም አሪፍ ነው። አይ ይሄን በዚህ ርዕስ ጉዳይ መቼ ለታም እየተነጋገርን ነበር እና ይሁን እኛም ይገርመናል። አሁን ስናወራው አልፎ የኛ እኮ ጀስ ምናልባት እኔ ፍሬሽ ሆኜ ሊሆን ይችላል። እሱ ግን 12 ያክፍል ሆኖ እኔ ከአንድ ሴት ጋር ከቆምኩ በቃ እንትን እንላለን፣ እንከባበራለን። ምክንያቱን አናውቀውም። የሆነ ምንም አልተጻፈም ይሄ ህግ፣ ግን ስቲል አንቺም እንደሚገርምሽ እኛም ይገርመናል ይሄ ነገርና እንኳን አስታወሽኝ። እስኪ ሃይ ስኩል ከአንቺ ጋር ይማሩ የነበሩት የሰራተኛ እንትኖችን አስታውሺ፣ ልጆችን ያው እነሱም እየሰሙ ስለሆነ የሰራተኛ ልጆች ምንም የማንለያይ 5 ጓደኛሞች ነበርን። የሚገርም ከቁጠባ ተነስተን ሃይ ስኩል ከሩቅ አዋራውን ቡልልል እያደረግን እያቦነንን ሃይ ስኩል እንደርሳለን። ያው ምልክታችንም እሱ ነው። በስሊፐር ነበር የምንጓዘው። ስለዚህ ከሩቅ ስንመጣ ራሱ ሰው ያውቀናል። በቃ እየመጡ ነው ተብለን ማለት ነው። እና አስቴር ከበደን ታውቋታላችሁ ብዬ አስባለሁ። የከበደ ዲባባ ልጅ ነፍሳቸውን ይማራ። ጋሽ ከበደንም ትግስት በቀለ የጋሽ በቀለ ልጅ ጋሽ በቀለንም ትግስት ይሁንም እግዚአብሔር ነፍሳቸውን ይማርልን። ምስራቅ አሰፋ ማለት የማዘር እጅጋየሁ ልጅ ናት። ማዘር እጅጋየሁ ደግሞ የሚባሉት መዝናኛ ኃላፊ የነበሩት ማለት ነው። ያኔ እንትን ምንድን ነው ስራው? እሱ ጤና መኮንን ነው። እሱ ልጅ ሂሩት አሰፋ የምትባል ልጅ ነበረች። እሷ እንኳን ብዙ ጊዜ አምባ ውስጥ አልቆየችም፣ ትንሽ ጊዜ ነው። ግን ሃይ ስኩል ላይ ሳምራዊት፣ አስቴር፣ ትግስት በቀለ፣ አበባ ተክሌና አስቴር ከበደ አንለያይም ነበር፣ አብረን ነበር የምንሄደው። ሌላው ከ01 ልጆች ደግሞ ሌሎች አሉ። ስርኩት መስፍን፣ ወይንሸት ለምሰው፣ እነዚህ የኛ ጓደኞች ነበሩ። ማረሳቸው እነሱ ናቸው።